ማርን ለማምረት ምቹ ሁኔታ ቢኖርም በሚጠበቀው ልክ ውጤታማ መሆን አለመቻሉን የአመልድ ዋና ስራ አስፈጻሚ ዶክተር አለማየሁ ዋሴ ገለጹ። በዘርፉ በሚጠበቅ ልክ ውጤታማ መሆን እንዲቻል ባለድርሻ አካላት ሚናቸውን በአግባቡ ሊወጡ እንደሚገባ አስገንዝበዋል። ትዝታ መኮንን ተጨማሪ አላት። ኢትዮጵያ በማር ምርት በዓለም 10ኛ ከአፍሪካ ደግሞ የመጀመሪያ ደረጃን ትወስዳለች። ማርን ለማምረት ያለው ተፈጥሮ የአየር ንብረት ውሃና የሚያብቡ እጽዋት ካለ ምርቱን በቀላሉ ማምረት ያስችላል። በኢትዮጵያም ያለው መልክዓ ምድርና የአየር ንብረት ንብን ለማነብና በኢኮኖሚው ተጠቃሚ ለመሆን እንደሚያስችል የአመልድ ዋና ስራ አስፈጻሚ ዶክተር አለማየሁ ዋሴ ገልጸው፣ ሆኖም ከማር ምርት በሚጠበቀው ልክ ተጠቃሚ መሆን አለመቻሉን ያስረዳሉ። በርካታ የእጽዋት አይነት አሉ። የነዚህ እጽዋት አይነት የማበቢያ ጊዜውም እንደዚሁ የተለያየ ነው። ስለዚህ ንቦቹ አመት እስከ አመት ሊቀስሙት የሚችሉት የእጽዋት ስብጥር ያለበት አካባቢ ነው። ከዛ በላይ ውሃ አለ። ውሃ እንደ ልብ ነው። ከእጽዋቱ ተፈጥሮ እጽዋቱ በተጨማሪ አዝርት አሉ፣ የሚያብቡ አዝርቶች እና ለንብ በጣም ምቹ ከሚባሉ ሀገራት አንዷ ኢትዮጵያ ነች። እርግጥ በንብ ኮሎኒ ብዛትም እንደዚሁ እና እስካሁን በአግባቡ ያልተጠቀምንበት ለብዙዎች የስራ እድል ሊፈጥር የሚችል የገቢ ምንጭ የሚሆን ብዙ ድካም የሌለው የሀብት ምንጭ ነው። በማር ምርት ላይ የተሰማራችው ታንጉቴ ምስጌ በንብ ማነብ ስራ ላይ እንደቆየች ገልጻ፣ ንብ ማነብ ከሌላው የስራ ዘርፍ ጋር ሲነጻጸር ብዙ ወጪና ጊዜ የማይጠይቅ መሆኑን ትናገራለች። ንብን ከማምረት ጎን ለጎን ሌሎች ስራዎችንም መስራት ይቻላል ትላለች። ገንዘብ አውጥተን ቀፎሽ ምናምን እንገዛለን፣ የንብ መንጋ እንገዛለን። ግን ለምሳሌ ከፍት እርባታ ቢባል ለማድለቢያ ሳር ያስፈልገዋል፣ ውሃ ያስፈልገዋል። እንዲሁም በተመሳሳይ ንቦች ግን ያው የሚያስፈልጋቸው እጽዋት ከአካባቢያቸው ከተተከለላቸው ያን ያህል ራሳቸው ከርቀት ተጉዘው ድረው ስለሚያመጡት ለእነሱ ጠዋትና ማታ እንክብካቤ ማድረግ ብቻ ነው እና እሱ የተሻለ የንብ እርባታ የተሻለ ከሁሉም ይሆናል። የንብ እርባታ ዘርፈ ብዙ የእሴት ሰንሰለት አለው። ንቦችን ከማራባት ጀምሮ ለመኖሪያቸው ቀፎ ማምረት፣ ማሩም ሲደርስ የሚያጣራ ይኖራል። ከተጣራው ሰፈፍም ለመድኃኒትና ለውበት መጠበቂያ መዋል እንደሚቻል ዶክተር አለማየሁ ዋሴ ገልጸው፣ ማርን ማምረት ከሚገኘው ምርት በተጨማሪ ለስራ እድል ፈጠራው ከፍተኛ ድርሻ አለው ይላሉ። ማሩ ከተመረተ በኋላ ሲጣራ ሰፈፍ ይወጣዋል። ሰፈፉ ለጣን ለጧፍ፣ ለመብራት፣ ለኮስሞቲክስ፣ ለመድኃኒት፣ ማሩ ራሱ ለምግብ፣ ለመድኃኒት፣ ለተለያዩ መቀመሚያ የሚያገለግል ነውና ብዙ የእሴት ሰንሰለት አለው። ስለዚህ ከመጀመሪያው ጀምሮ እስከ መጨረሻው ብንጓዝ በርካታ የስራ እድል ይፈጥራል። ማርን ለማምረት ምቹ ሁኔታዎችን ተጠቅሞ ከዘርፉ የሚገኘውን ኢኮኖሚያዊ ጥቅሞች ለማስጠበቅ የዘርፉ ባለድርሻ አካላት ሚናቸውን በአግባቡ ሊወጡ ይገባል። ወደፊትም ዘርፉን አዘምኖና ምርቱን ለዓለም ገበያ ለማድረስ የኬሚካል ርጭትን መመሪያን መሰረት ያደረገ መሆን እንደሚገባው የአመልድ ዋና ስራ አስፈጻሚ ዶክተር አለማየሁ ዋሴ ገልጸው፣ ለወጣቱ የስራ እድል ፈጠራም ተገቢውን ብድር ሊመቻች እንደሚገባ ጠቁመዋል። አሁን ችግር የሆነው በሜዳ ላይ ለሰብል ተብሎ ጥበቃ ተብሎ የሚረጩ ኬሚካሎች አሉ። እነዚህ ኬሚካሎች ለአካባቢ ብክለት በጣም አደገኛ ናቸው። ለሰው ጤና አደገኛ ነው። ከዛ በላይ እንደ ተረጨ ንቦቹ ሲሄዱ ይገላቸዋል። ስለዚህ በጣም ስታንዳርዱን ያልጠበቀ በጣም ህገወጥ የሆነ የኬሚካል ርጭት አለ። ስለዚህ መንግስት ፖሊሲ አለው። ምን አይነት ኬሚካል ነው የምንጠቀም እንዴት ነው የሚል ማለት ነው። ግን ሰዎች ዝም ብለው በዘፈቀደ ነው የሚረጩ እና ይህንን ትልቁን ሴክተር እንዳናጣ ህገወጥ የኬሚካል አጠቃቀምን መስመር ማስያዝ የፖሊሲ አውጭና የመንግስት ተቆጣጣሪ አካላት ግዴታ ነው።